ምናልባት እስከዛሬ አላርማችሁ ሌሊት ላይ ሲጠራ በቀላሉ አጥፍታችሁ ትተኛላችሁ። በዚህ ምክንያት ያሰባችሁትና ያቀዳችሁትን ሳታደርጉ ጊዜው ያልፍባችኋል። ዛሬ ግን ይህን የምትቀርፉበትን የሚገርም የአላርም አፕሊኬሽን ይዤላችሁ መጥቻለሁ። ይህም የአላርም አፕሊኬሽን እናንተ ከምትጠቀሙት ለየት የሚያደርገው በእንቅልፍ ልባችሁ ሆናችሁ ልታልፏቸው የማትችሏቸውን ጌሞች እና ጥያቄዎች ይጠይቃችኋል። እነዛን ማለፍ ስችሉ ብቻ ነው አላርሙን ሊዘጋላችሁ የሚችለው። ይህ ካልቦሺ ቴክ ነው። በዚህ ቻናል የተለያዩ የቴክ መረጃዎችና የአፕሊኬሽን ሪቪዎችን ስለማቀርብ ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምሩት። መጀመሪያ የአላርም አፕሊኬሽን ከፕሌይ ስቶር ነው የምናወርደው። ፕሌይ ስቶር ላይ ገብተን ሰርች ማድረጊያው ላይ ቻሌንጅስ አላርም ብለን ሰርች እናደርጋለን። እንዲህ ጽፋችሁ ሰርች አድርጉ። ከዛ ይሄኛውን አፕሊኬሽን ኢንስታል ታደርጋላችሁ። እኔ ኦልሬዲ ኢንስታል ስላደረኩኝ ኦፕን ብዬ እገባለሁ። ኦፕን ብለን ስንገባ ያው እንዲህ አይነት ፊቸር ያሳየናል። ጌት ስታርትድ የሚለውን ነክተን እንገባለን። እሺ ወደ ውስጥ ከገባን በኋላ እንደዚህ ያመጣልናል። እኛ እስካሁን ድረስ ምንም አላርም ስላልቀጠርን እዚህ ጋር የፕላስ ምልክቷን ነክተን አላርም እንቀጥራለን። ወደዚህ የፕላስ ምልክቷን ነክተን ወደዚህ ካስገባን በኋላ እዚህ ጋር ለአላርማችሁ ስም መስጠት ከፈለጋችሁ ስም መስጠት ትችላላችሁ። ለምሳሌ ዝም ብዬ ልጻፍና እናንተ ለማሳየት ያህል ስለሆነ እዚህ ጋር ደግሞ ሰዓቱ የምናስገባበት ቦታ ነው። መችና ስንት ሰዓት ላይ መነሳት እንደምፈልግ እዚህ ጋር እንቀጥራለን። ለምሳሌ ዝም ብዬ ለእናንተ ለማሳየት ያክል ልቅጠር ዘንድ እኛ ቻሌንጅ እንዲያደርገን ስለሆነ የፈለግነው እዚህ ጋር አድ ቻሌንጅ ምትላለች። አድ ቻሌንጅ የምትለውን ነክተን ብዙ ቻሌንጅ ሊያደርጉን የሚችሉ ነገሮችን እዚህ ጋር ይመጣልናል እና እኔ ማትስ ፕሮብሌምስ የሚለውን ነክቼ ልቅጠር። እዚህ ጋር የጥያቄውን ብዛት ነው እዚህ ጋር ከላይ ያስቀመጠው፣ ከታች ደግሞ የጥያቄውን ክብደትና ቅለት ነው። ኢዚ ላይ ከሆነ በመደመር፣ ሚዲየም ላይ ከሆነ በማባዛት፣ ሃርድ ከሆነ ማባዛት እና መደመር አንድ ላይ፣ ከዛ ቬሪ ሃርድ እንደዚህ እያለ ይቀጥላል። እኔ በአንድ ጥያቄና በኢዚ ሞድ አድርጌ ላሳያችሁ። ትራይአውት ቢ ምን ያህል ሊሆን እንደሚችል ደግሞ እናያለን ማለት ነው። አሁን የተጠየቁት ጥያቄ 66 ሲደመር 30 ነው። ይህን አላርሙን ቀጥሬ ቢሆን ኖሮ እንደዚህ አይነት ጥያቄ ይህንን ሳይሆን እንደዚህ አይነት ጥያቄ ይጠይቀኛል። ይህንን ጥያቄ መመለስ ከቻልኩ ብቻ ነው አላርሙን ይዘጋልኝ የሚችለው። ስለዚህ የዚህ ጥያቄ መልስ ስንት ነው? 96። ይህ ደንስል አላርሙን ይዘጋልኛል ማለት ነው። እና እንደዚህ ነው። እንደዚህ አይነት ነገሮችን በመጠቀም ራሳችሁን ከእንቅልፋችሁ ቀስቅሳችሁ ወደ ምትፈልጉበት አላማ መግባት ትችላላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። መልካም ጊዜ